ቡሄ የተለያየ ትርጉምን ሊቃውንት ሰጥተዋል። ታላቁ የቋንቋ ሊቅ አለቃ ደስታ ሲተረጉሙት ቡሄ ማለት ቧህ ብሎ ያበራ የጌታ ብርሃኑ ነው ይላሉ። ለምሳሌ ፏ አለ ይባላል ወይም ቧህ አለ ይባላል። በማቴዎስ ወንጌል ምዕራፍ 17 ላይ ወአብርሃ ገጹ ከመፀሐይ ይላል። ፊቱ እንደ ፀሐይ አበራ፣ ቧህ አለ፣ አበራ። ወአልባሲሁኒ ኮነ ጻዕዳ ከመበረድ፣ ልብሱም እንደ በረዶ ነጭ ሆነ ይላል። ስለዚህ ፊቱ እንደ ፀሐይ ፏ ብሎ ማብራቱን ቧህ ብሎ ማብራቱን የሚወክል ነውና ቡሄ ማለት ራሱ ከቧህ ካለው ከተገለጠው ብርሃን ጋር የተያያዘ ነው ብለው ሊቁ አለቃ ደስታ ፈተውታል። ሌላው እንግዲህ ቡሄ በግዕዝ በተለያዩ ፊደል ሲጻፍ የተለያየ ትርጉምን ሊሰጥ ይችላል። ለምሳሌ ብሁ ማለት እርሾ ማለት ነው። በዛን ጊዜ እንግዲህ ቶሎ የሚደርስ ህብስት ይሰራል፣ እሱንም የሚወክል ነው ይላሉ። ሌላው ደግሞ ቡሄ ማለት ራሱ የተገለጠ እንግዲህ ክረምቱ እያበቃ የሚሄድበት ነው። ዶሮ ከጮኸ የለም ሌሊት፣ ቡሄ ከዋለ የለም ክረምት ይባላል እና ገላጣ ማለት ነው እና ይሄንንም የሚወክል ነው ብለው በርካቶች አስቀምጠዋል። ነገር ግን ትልቁ ነገር ቧህ ብሎ የተገለጠ ብርሃኑ ነው በማለት አለቃ ደስታ በመዝገበ ቃላታቸው ላይ አስቀምጠውት እናነባለን። በተለይ በገጠሩ እረኞች ደብረ ታቦር ሲቃረብ ጅራፍ በመግመድ ወይም በማዘጋጀት ከፍ ካለ ተራራና ፈፋ ላይ ወጥተው ያስጮሃሉ። ሲያስጮሁ ደግሞ ከተራራ ወደ ተራራ ድምፁ ያስገመግማል፣ ይጮሃል፣ ያስደነግጣል። ተራራ ላይ ነው አብዛኛውን ጊዜ የሚያጮሁት። ይህም ምን ያመለክታል? ጌታችን ረጅም ተራራ ላይ ደቀ መዛሙርቱን ይዞ መውጣቱን ለማሰብ ተራራ ላይ ይወጣሉ። እዛም ደግሞ ጅራፉን ድምፅ እያሰሙ ማስጮኋቸው ደግሞ ደብረ ታቦር ላይ እግዚአብሔር አብ በደመና ሆኖ የምወደው ልጄ ይህ ነው እርሱን ስሙት ብሎ በተናገረ ጊዜ ሐዋርያት ደንግጠው ወድቀዋል ይላል እና አብ የምወደው ልጄ ይህ ነው ብሎ ድምፁን ስላሰማ ታቦር ተራራ ላይ ያ አስፈሪ ድምፁን ለመወከል በማለት አስፈሪ ድምፅ ያለውን ጅራፉን ተራራ ላይ ሆነው ያስጮሃሉና ጅራፍ ይህንን ድምፅ ለመወከል በጽሁፍ የተጻፈውን የወንጌልን ታሪክ በተግባር ደግሞ ይገልጡበታል ማለት ነው። እንግዲህ ደብረ ታቦር ቤተሰብ ተሰብስቦ አባወራ ችቦውን ለኩሶ ችቦውን ያበራል። በብርሃኑ ዙሪያ ደግሞ ቤተሰብ ይሰበሰባል፣ ብርሃኑን ይመለከቱታል። እንግዲህ ታቦር ተራራ ላይም በተመሳሳይ መልኩ ከነቢያት ሙሴና ኤልያስ ከሐዋርያት ደግሞ ጴጥሮስ፣ ያዕቆብ፣ ዮሐንስ ተራራው ላይ ተሰብስበው ፊቱ እንደ ፀሐይ ሲያበራ ብርሃኑን ተመልክተዋል። ስለዚህ ቤተሰቦችም እነዛን በመወከል እነ ጴጥሮስን፣ እነ ያዕቆብን፣ እነ ዮሐንስን፣ እነ ሙሴን፣ እነ ኤልያስን በመንፈስ በማሰብ ይልቁኑ ደግሞ በመካከላቸው የነቢያትና የሐዋርያት ፈጣሪ ኢየሱስ ክርስቶስ ብርሃኑን ስለገለጠ ያን የችቦውን ብርሃን በማየት ያን ብርሃን ያስቡበታል እንደማለት ነው። ስለዚህ የችቦ ብርሃን ጌታችን ፊቱ እንደ ፀሐይ ማብራቱን፣ ብርሃኑን፣ ልብሱ እንደ በረዶ ነጭ መሆኑን በችቦ ብርሃን ወካይነት ቤተሰብ ተሰብስቦ በዓሉን በደመቀ መልኩ በወንጌል ላይ የተጻፈውን ታሪክ በተግባር ባለው አቅም ለማየት ይሞክራል ማለት ነው።
ሙልሙል እንግዲህ በተቀደሰው ትውፊት ወይም ሆሊ ትራዲሽን በምንለው ጌታ ይህን ብርሃን የገለጠው በሌሊት ነው ይላል ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ። በሌሊት ነው የገለጠው። ዳዊትም ታቦርና አርሞኒየም ባንተ ስም ደስ ይላቸዋል ብሎ ጽፏል አስቀድሞ። ታቦር አርሞኒየም በስመ ዚአከ ይትፌስሑ ይላል እና ታቦር ላይ ብርሃኑን ሲገልጥ አርሞኒየም እስከሚባለው ሌላኛው ተራራ ድረስ የብርሃኑ ወጋገን ታይቶ ነበረ። ስለዚህ እረኞችም በዛ ምሽት ቤታቸው መመለስ ትተው ፊቱ እንደ ፀሐይ ስላበራ ቀን መስሏቸው እዛው ተራራ ላይ ውለዋል። ቤተሰቦቻቸው መምሸቱን አይተው እነዚህ ልጆች ቀሩ ብለው የሚመገቡትን ስንቅ ይዘውላቸው እንደሄዱ አባቶች ይናገራሉ። ስለዚህ ለደብረ ታቦር እንግዲህ ህብስት ተዘጋጅቶ በብርሃኑ ነጸብራቅነት እረኞች ተመስጦ ውስጥ ገብተው ከተራራ ወደ ተራራ እየሄዱ ቀን መስሏቸው መዋላቸውን ቤተሰቦቻቸውም እነሱን ጥየቃ ህብስት ይዘው መሄዳቸውን አመልካች ነው ብለው ሲተረጉሙ፣ ሌሎቹ ሊቃውንት ደግሞ ሐዋርያትም ረጅም ሰዓት ተራራው ላይ ያሳልፈዋል። ታቦር ተራራ ላይ ሲመለሱ ከታች ከተራራው ስር ወይም ከእግረ ደብረ ወይም ከተራራው በታች ያሉት ደግሞ ህብስት ይዘው ተቀብለዋቸው ነበር ይላሉና ይህንን ለመወከል በተለየ መልኩ ደብረ ታቦር ላይ ለየት ያለ ሙልሙል ተዘጋጅቶ በተለይ ሆያ ሆዬ ለሚጨፍሩ ለህፃናቱ ይሰጣል። በተለየ ደግሞ ህፃናት መሆናቸውና ወንዶች መሆናቸው እረኞቹን ተራራው ላይ የቆዩትን እረኞች ለመወከል በእንዲህ ያለ መልኩ በዓሉ ከጥንት ጀምሮ እስካሁን ድረስ ሲከበር ኑሯል። እንግዲህ የደብረ ታቦር በዓል ምሳሌነቱ እጅግ በጣም ብዙ ነው። እንግዲህ ሃይማኖታዊ ዳራውን ማየት ያስፈልጋል የሚል እምነት አለኝ። ይኸውም በማቴዎስ ወንጌል ምዕራፍ 16 ላይ በፊልጶስ ቂሳሪያ ጌታችን ደቀ መዛሙርቱን ጠየቃቸው። ጥያቄው ምንድን ነው የሚለው የሰውን ልጅ ሰዎች ማን ይሉታል ብሎ ስለ ራሱ ይጠይቃቸዋል። ግማሹ ኤርምያስ ነው ይልሃል፣ ግማሹ ኤልያስ ነው ይልሃል፣ ግማሹ ከነቢያት አንዱ ነው ይልሃል ብሎ መለሱለት። እናንተስ ማን ትሉኛላችሁ ባላቸው ጊዜ አንተ የሕያው እግዚአብሔር ልጅ የአብ ባሕሪ ልጅ ኢየሱስ ክርስቶስ ነህ ብሎ ጴጥሮስ መለሰለት። እንግዲህ በእውነት ነቢይ ሳይሆን የነቢያት ጌታ የነቢያት አምላካቸው የነቢያት ፈጣሪያቸው እንደሆነ ለማስረዳት እንግዲህም ባላቸው ከ6 ቀን በኋላ ነሐሴ 7 ነው ጥያቄ የጠየቃቸው። ነሐሴ 13 ወደ ረጅም ተራራ ይዟቸው ወጥቶ ፊቱም እንደ ፀሐይ አብርቶ ሞትን የቀመሰው ሙሴና ሞትን ሳይ የተሰወረው ኤልያስ አብረው መጥተው የሕያዋንና የሙታን ገዣቸው የነቢያትም የሐዋርያትም አምላካቸው መሆኑን ጌትነቱን የገለጠበት እንግዲህ ታላቅ በዓል ነው በዓለ ደብረ ታቦር። በደብረ ታቦር ጭፋሮ ጊዜ ህፃናቱ ሆያ ሆዬ ይላሉ። ሆያ ሆዬ ሆ፣ እዛ ማዶ ሆ፣ ጭስ ይጨሳል፣ አጋፋሪ ይደግሳል። ያችን ድግስ ውጭ ከድንካል ጋር ተገልብጬ ያቺ ድንካል ጋር መለኛ አላንድ ሰው አታስተኛ በማለት ደስ የሚል ሙገሳም ሲያቀርቡ ሙልሙሉን ይሰጧቸዋል፣ ሽልማት ይሸልሟቸዋል። በጥንት ጊዜ ሊቃውንቱም ነው የደረሱት እና ሆያ ሆዬ ማለት በራሱ ዝም ብሎ አይደለም። ሆያ ሆዬ የሙገሳ ቃል ነው። ጌታ ሆዬ እንደማለት ነው። እሜቴ ሆዬ አባወራዎቹን እማወራዎቹን ለመወከል ነው። ከዛ ተቀባዮቹ ሆ ይላሉ። ሆ ሁለት ትርጉም አለው። አንደኛ ሆ ራሱን ችሎ ጭፈራውን የሚያደምጥ ኃይለ ቃል ነው። ሆ ሲል ድምቀት ይሰጣል።
ሁለተኛው ግን ቃሉ የግዕዝ ቃል ነው። በግዕዝ ኦሆ ማለት እሺ ማለት ነው። እሺ የሚል ትርጉም ይሰጣል። ታቦር ተራራ ላይ እግዚአብሔር አብ የምወደው ልጄ ይህ ነው እርሱን ስሙት ብሏል። ልጄን ስሙት ብሏል። እርሱን ስሙት ወሎቱ ስምዕዎ ይላል። ስለዚህ ኦሆ ማለት እሺ ማለት ነው። እንሰማዋለን ማለት ነው። ልጅ ኢየሱስ ክርስቶስን እንሰማዋለን ለማለት ነው። ሆ ወይም ኦሆ ማለት ከዛ እዛ ማዶ ጭስ ይጨሳል፣ አውራጁ ደግሞ ይላል አጋፋሪ ይደግሳል፣ ያችን ድግስ ውጭ ይላሉ። እንግዲህ ነሐሴ 13 እነ ሙሴና እነ ኤልያስ የተሰበሰቡበት ነው። ሙሴ ደግሞ እስራኤልን ከግብፅ ያወጣ ነው። በአጋጣሚ ደግሞ ነሐሴ 13 ሙሴ የተወለደበትም ዕለት ነው እና ይህን ታሪክ ይወክላል። እዛ ማዶ ጭስ ይጨሳል፣ አጋፋሪ ይደግሳል ሲል ጭስ እናያለን፣ አጋፋሪ እናያለን። ድግሱን የሚውጡ የሚመገቡ ሰዎች እንመለከታለን በምናባችን። እነዚህ ሰዎች እነማን ናቸው? ማነው አጋፋሪው? ጭሱ ምንድን ነው ብለን ስናይ ለጊዜው በሚታየው ነገር ነው። ፍጻሜው ግን በማይታይ ነገር ያላየነው ግን በርቀት የምናየው ምሳሌ ነው። እስራኤላውያን ከግብፅ ሲወጡ ደመና ጋርዷቸው እንደወጡ መጽሐፍ ቅዱስ ይጽፋል። ከግብፅ ወይም ከፈርዖን ባርነት ሲወጡ። ስለዚህ እዛ ማዶ ጭስ ይጨሳል ሲባል እስራኤል ከግብፅ ከኢትዮጵያ ማዶ ባለችው ማለት ነው። እዛ ማዶ ከኢትዮጵያ ማዶ ያለችው ከግብፅ እስራኤላውያን ሲወጡ ጭስ ይጨሳል ማለት ጭሱ ወይም ደመናው እንደ ጭስ እንደ ምሰሶ ሆኖ ይመራቸው ስለነበር ነው። አጋፋሪ ይደግሳል ይላል። እንግዲህ በጭስ ወይም በደመና ተመርተው ሲወጡ በሰባቱ ደመና ያጌጡ ደመናዎች ቅዱስ ሚካኤል ታዞላቸው ነበረ። ቅዱስ ሚካኤል ከእግዚአብሔር በታዘዘው መና ከደመና እያወረደ ከጭሱ ከደመናው እያወረደ ይመግባቸው ነበረ። ስለዚህ አጋፋሪው ቅዱስ ሚካኤልን ይወክላል ማለት ነው። አጋፋሪ ይደግሳል፣ ድግስ አለ ማለት ነው። ከእግዚአብሔር ታዞ ቅዱስ ሚካኤል 40 ዘመን ሙሉ እያወረደ ያን መና ይመገቡት ነበረ። ቅዱሱን መጽሐፍ እንደሚናገረው የመላእክትን እንጀራ ሰዎች በሉ ይላል እና አጋፋሪ ይደግሳል። ያችን ድግስ ውጭ ማለት እስራኤላውያን 40 ዘመን መናውን ሲውጡ ሰንብተዋል፣ ሲበሉ ማለት ነው። 40 ዘመን በምድረ በዳ ምድረ ርስት ወይም ኢየሩሳሌም ከነዓን እስኪገቡ ድረስ ያችን ድግስ ውጭ ከድንጋይ ጋር ተገልብጬ ይላሉ። ቀደምቶቹ እስራኤል የምትባለውን ሀገር ወይም ኢየሩሳሌም የምትባለውን ሀገር ያላትን መልክዓ ምድር አዋቂዎች ነበሩ። በጣም ትንሽ ናት ኢየሩሳሌም እንደሚታወቀውና በድንጋይ ጋር ነው የመሰሏት። ወደ ድንጋይ ጋር ተገልብጬ ማለት 40 ዘመን መናውን ሲበሉ ሲውጡ ሰንብተው መጨረሻ ከ40 ዓመት ቆይታ በኋላ ያው ኢየሩሳሌም ወይም ጠባቧ እንደ ድንጋይ ጋር የሆነች አጭር ኢየሩሳሌም ወይም ምድረ እስራኤል መግባታቸው ነው። ዛሬም እስራኤል ብንሄድ በጣም ትንሽ ናት እንደምናውቀው። ያቺ ድንጋይ ጋር መለኛ ለአንድ ሰው አታስተኛ ሲባል 40 ዓመት ሙሉ መና እየተመገቡ ቢኖሩ 600,000 እስራኤላውያን ግን በኃጢአታቸው ምድረ ርስት ሳይወርሱ በረሃ ላይ ቀርተዋል። ታላላቆቹ ጭራሽ አልገቡም ከሕፃናቱ በስተቀር። ስለዚህ ከታላላቆቹ የገባው አንዱ ካሌብ ነው። ሌሎቹ ሙሴ እንኳን አልገባም ምድረ ርስት። ስለዚህ ይህን ታሪክ ያነሳሳሉ ማለት ነው። ከዛ በኋላ አባወራዎቹን እማወራዎችን የሚያወድሱ ደግሞ ሌሎች ተጨማሪ የሙገሳ ቃል እንትን ሲሉ ደስ ብሏቸው ያላቸውን ሰጥተው አምላካቸውን አመስግነው ዓመት እንዲያደርሳቸውም ደግሞ ሕፃናቱ መርቀው በተለይ ደግሞ ከብቱ በበረት እንዲበዛ ሁሉም ነገር በበረከት እንዲትረፈረፍ የመጨረሻውን ውዳሴ አቅርበው ሽልማቶቻቸውን ተሸልመው ሙልሙላቸውን እየበሉ ጅራፋቸውን እያስጮሁ
ይሄዳሉ ማለት ነውና የተቀደሰ ትውፊት አባቶቻችን እናቶቻችን ሳይሸራርፉ አስረክበውናል። እኛም ደግሞ ሳንሸራርፍ የማስረከብ ኃላፊነት አለን። ስለዚህ ይሄ ትልቅ ስለሆነ ብዙ አይነት በዓሎች በተለያዩ ዓለማት ይከበራሉ። በመላው ዓለምም ደብረ ታቦር ይከበራል፣ ትራንስፊግሬሽን ይባላል። ግን በኢትዮጵያዊ መልኩ አይደለም። ስለዚህ አንድ መገለጫ ነው ማለት ነው። ስለዚህ የባህል ሚኒስቴር ይሄ ይመለከተዋል ማለት ነው፣ ለቀጣዩ ትውልድ ለማስተላለፍ። ቤተክርስቲያንም ደግሞ ትልቅ በዓሏ በመሆኑ በተለይ በሰንበት ትምህርት ቤት ደረጃ ቀጣዩ የሰንበት ትምህርት ቤት ተማሪዎቹን ግጥሙን በማስለመድ በየቤቱ ደግሞ ሄደው ደስ ይላል። አንዳንድ ቦታ ስመለከት ደበሎ ለብሰው ጥሩምባ ይዘው በጣም የጥንቱን ነገር አምጥተው ያሳያሉና ያን ነገር በማድረግ ለመጪው ትውልድ ሀገራቸውን፣ ባህላቸውን፣ ትውፊታቸውን ጠንቅቀው እንዲያውቁ ያደርጋል። አንድ ተመራማሪ ምን ብሏል? መጽሐፍ ቅዱስን ማንበብ ከፈለክ የትም ቦታ ሆነ ቤት ልታነበው ትችላለህ። መጽሐፍ ቅዱስን ግን በአካል ለማየት ከፈለክ ኢትዮጵያ መሄድ አለብህ ብሏል። የውጭ ተመራማሪ ነው። አሁን ደብረ ታቦርን ማንም ሰው ነው ቤቱ ሊያነበው ይችላል። ግን ደብረ ታቦር ላይ የተገለጠውን ብርሃን በችቦ ውስጥ ያየዋል። ኢትዮጵያ ቢመጣ የአብን ድምፅ አስፈሪነቱን፣ ተራራው ላይ የተሰማውን ድምፅ በጅራፉ ጩኸት ድምፅ ውስጥ ይሰማዋል። የነ ሙሴን ታሪክ ደግሞ በጭፋሮ ውስጥ ይመለከተዋል። ስለዚህ መጽሐፍ ቅዱስን በተግባር የሚታይባት ሀገር በመሆኗ ይህ ሀገርን የሚያስከብር ለአፍሪካም ኩራት የሚሆን ባህልም በመሆኑ ሁለቱንም እንግዲህ ጠንቅቀን ሳንሸራርፍ ለትውልዱ በማስረከብ መጠቀም አለብን ብዬ አስባለሁ። በእርግጥ አሁን ያለው ጭፋሮ ትንሽ ወጣ ያለ ነው። ይህም የጨፋሪዎቹ ስህተት አይመስለኝም። ምክንያቱም ያላስተማርናቸውን ከየትም ሊያመጡ አይችሉም። ስለዚህ ለዚህ የሃይማኖት አባቶች ድርሻ አላቸው፣ ቤተሰብ ድርሻ አለው፣ ታላላቆች ድርሻ አላቸው፣ መምህራን ድርሻ አላቸው። ስለዚህ ይህን ግጥም ደግሞ ለልጆቹ በማስተማር የተሻለ ደግሞ በዘመናችን መልካም ነገር አይተን ለሚቀጥለውም ትውልድ እንድናስተላልፍ ሀሳቤን እሰጣለሁ።